ሰላም እንዴት ናችሁ? ዛሬ የሰማነው ዜና በጣም ከባድ ዜና ነው። እንደምታውቁት እስራኤል እና አሜሪካ በኢራን ላይ ተከታታይ የሆነ ጥቃቶችን ጀምሯል። ነገርየው ያስፈራል። መካከለኛው ምስራቅ ይሄ ጦሰኛ አካባቢ አሁንም ጦሱ ይዘብን መጥቷል። እንግዲህ ዛሬ እንደሰማነው አያቶላህ ከማኒ ታርጌት ያደረገ ጥቃት ነው የተፈጸመው በእስራኤልና በአሜሪካ። ኢራናውያን መሪያቸውን ወደ አልታወቀ ቦታ አሸሽተዋል ተብሏል። ነገር ግን ቤታቸው ዶግ አመድ ሆኗል። በጣም ከባድ የሚባል ፍንዳታና ከባድ የሚባል ቦምባርድመንት እና ድብደባ ተደርጓል በኢራን ላይ። አሜሪካና እስራኤል በጋራ ሆኖ እየፈጸሙት ያለው ኦፕሬሽን በጣም አደገኛ የሚባልና መካከለኛው ምስራቅን ወዳልተፈለገ ከፍተኛ የሆነ ግጭት ሊያስከትል እንደሚችል በርካታ ባለሙያዎች ይተነትናሉ። ኢራን በአጸፋው ዛሬ እንደሰማነው እስራኤልና ባህሬን ኩዌትን ታርጌት ያደረገ የአሜሪካ ጦር ሰፈሮችን መምታት ጀምራለች። ነገርየው ወዴት ያመራል? ቀጣይ የምናየው ይሆናል። እዛ ያላችሁ ኢትዮጵያውያን ግን ራሳችሁን ጠብቁ ማለት እንፈልጋለን። ሰላም ለሀገራችን ይሁንልን።